ሰላም ጤና ይስጥልን የዝግጅታችን ተከታታዮች፣ ይህ በጤናና በሕክምና ጉዳዮች ዙሪያ ለአድማጭ ተመልካቾች መረጃ ለመስጠት የሚዘጋጅ ዝግጅት ነው። በዛሬው ዕለት የካንሰር በሽታ ወይም ህመም ምልክቶች ምን ምንድን ናቸው በሚል ርዕስ መረጃ እንሰጣለን። የዝግጅቱ አቅራቢ ዘላለም አሰፋ ነኝ። ሐኪም፣ የቀዶ ሕክምና ስፔሻሊስት፣ የአንጀትና የፊንጢጣ ደዌ ሰብ ስፔሻሊስት ተባባሪ ፕሮፌሰርና አማካሪ ነኝ። ውድ አድማጭ ተመልካቾች የካንሰር በሽታ ወይም ህመም ምልክቶች ምን ምንድን ናቸው? በዚህ አጋጣሚ ውድ አድማጭ ተመልካቾች እንድትረዱልኝ የምፈልገው ምንድን ነው፣ ካንሰር ምንም አይነት ምልክት ላያሳይ የሚችልባቸው ሁኔታዎች እንዳሉ እንድትገነዘቡ እወዳለሁ። እንዲሁም ሌሎች የተለያዩ ምልክቶች ሊኖሩት ይችላሉ። ነገር ግን አንድ ሰው ምንም አይነት ምልክት ሳያሳይ እንዲያውም በጣም በሚገርም ሁኔታ በተለያዩ ሰውነት አካሉ ላይ ተሰራጭቶ ሊገኝ የሚችልባቸው ሁኔታዎች ሁሉ እንዳሉ ማስተዋል ያስፈልጋል። ስለዚህ ካንሰር ምንም አይነት ምልክቶች ላያሳይ ይችላል፣ ወይም የተለያዩ ምልክቶች ሊኖሩት ይችላሉ። ካንሰር የሚያሳያቸው ምልክቶች ምን ሊሆኑ ይችላሉ? እንግዲህ ሁሉም ወይም አብዛኛው የካንሰር አይነቶች ታማሚ ላይ የሚያስከትሉት አጠቃላይ ምልክቶች ሲኖሩ፣ ሁለተኛው ደግሞ ካንሰሩ እንደተከሰተበት የሰውነታችን አካል ወይም ቦታ መሰረት የሚያመጡት ምልክቶች ወይም የሚያሳዩት ምልክቶች አሉ። እንግዲህ እንዳጠቃላይ ሁሉም ወይም አብዛኛው ካንሰር ሲከሰት እንዳጠቃላይ ከዚህ በፊት ያልነበረ ወይም ምክንያቱ የማይገለጽ የድካም ስሜት፣ ትኩሳት፣ በተለይ ማታ ማታ፣ እንደዚሁም ማታ ማታ የላብ ስሜት ወይም ማላብ ይኖራል። የምግብ ፍላጎት ማጣት፣ ያልታቀደ ያልታሰበ የክብደት መቀነስ፣ የደም ማነስ ምልክቶች ማለትም ማዞር፣ የድካም ስሜት የመሳሰሉት ሊኖሩ ይችላሉ። ሁለተኛው የካንሰር ምልክቶች ካንሰሩ እንደተከሰተበት የአካላችን ክፍል የሚመጡ ወይም የሚታዩ ናቸው። ለምሳሌ የጭንቅላት ውስጥ ወይም የአንጎል ካንሰር በሚከሰትበት ጊዜ ቀደም ብዬ እንደገለጽኩት ምንም አይነት ምልክት ሳያሳይ እዛው የተከሰተበት ቦታ ተሰራጭቶ ሊገኝ ይችላል፣ ወይም ከተከሰተበት ቦታ አልፎ ሌሎች አካላት ላይ ሁሉ ተሰራጭቶ ሊገኝ የሚችልባቸው ሁኔታዎች አሉ። ነገር ግን የጭንቅላት ውስጥ ወይም የአንጎል ካንሰር በሚከሰትበት ጊዜ ምን አይነት ምልክቶች ሊኖሩ ይችላሉ? አንዳንድ ሰዎች ላይ የማይታገስና እየጨመረ የሚሄድ ራስ ምታት፣ የእይታ መቀነስ፣ አካላዊ ሚዛንን መጠበቅ አለመቻል፣ የእግሮችና የእጆች መድከም፣ መናገር መቸገር፣ አብዝቶ መተኛት ወይም እንቅልፍ ፈጽሞ ማጣት፣ የባህሪ ለውጥ፣ እንደ እብደት አይነት ባህሪ ማሳየት ሊኖሩ ይችላሉ። ሌላው የጉሮሮ ካንሰር ሲከሰትስ ምን አይነት ምልክቶች ሊታዩ ይችላሉ? እንግዲህ የጉሮሮ ካንሰር ሲከሰት እንደተከሰተበት ቦታ የአንገት ላይ እባጭ፣ የአፍንጫ መንሰር፣ የድምፅ ለውጥ፣ ለመተንፈስ መቸገር፣ ምግብ ለመዋጥ መቸገር ሊከሰቱ ይችላሉ። የምግብ ማስተላለፊያ ቱቦና የጨጓራ ካንሰር ደግሞ በሚያጋጥምበት ጊዜ ምግብ መዋጥ መቸገር፣ ምግብ በቀላሉ አለመፈጨት፣ የጨጓራ ቁስለት ስሜት፣ ትንሽ ተመግበው ቶሎ የመጥገብ ስሜት አይነት ስሜቶች ሊኖሩ ይችላሉ። የጡት ካንሰር በሚኖርበት ጊዜ ጡት ውስጥ ያልተለመደ እባጭ መኖር፣ የጡት መጠን ቅርጽና እይታ ከነበረው መቀየር፣ ያልተለመደ ደም በጡት ጫፍ መውጣት፣ የጡት ቆዳ መቀየር፣ የጡት ቆዳ የብርቱካን የውጭ ልጣጭ መምሰል፣ የጡት መሰርጎድ ሁሉ ሊታይ የሚችልባቸው ሁኔታዎች አሉ። የአንጀት ካንሰር በሚከሰትበት ጊዜ የሆድ ህመም፣ የሆድ ቁርጠት፣ ሆድ ላይ ምቾት አለመሰማት፣ የሆድ መነፋት፣ ቶሎ መጥገብ፣ የአይነ ምድር ወይም የሰገራ መውጣት ልምድ መቀየር፣ የሆድ ድርቀት፣ ተቅማጥና ድርቀት መፈራረቅ፣ ሰገራ ሲወጣ መጠኑ ቅርጹ ከተለመደው መቀየር፣ ከሰገራ ጋር ቀይ ደም ማየት፣ ጠቆር ያለ ደም ወይም ሬንጅ የሚመስል ነገር መውጣት እንደዚሁ የአንጀት ካንሰር ምልክቶች ናቸው። የሳምባ ካንሰር ደግሞ በሚከሰትበት ጊዜ ምን አይነት ምልክቶች ያሳያል? የማያቋርጥና እየባሰ የሚሄድ ሳል፣ ደም የቀላቀለ አክታ፣ የደረት ላይ ህመም፣ የደረት ላይ ውጋት፣ መተንፈስ መቸገር የመሳሰሉት የሳምባ ካንሰር ከሚያሳያቸው ምልክቶች መካከል ናቸው። ውድ አድማጭ ተመልካቾቻችን በዛሬው ዕለት እንግዲህ
የካንሰር ምልክቶች ምን ምን ሊሆኑ ይችላሉ በሚል ዝግጅት አቅርበናል። መረጃ ሰጥተናል። ስላዳመጣችሁ እናመሰግናለን። እግዚአብሔር ያክብርልን።